አንድ ሴት ጥላ ሄደች እና አንተ አሁንም ከኋላ እየሮጥክ ነው። መልእክት ልካለህ፣ ትደውላለህ፣ ምላሿን ትጠብቃለህ። ሌሊት ስትተኛም ምን ብላ ትመልሳለች እያልክ ታስባለህ። ግን እስቲ አንድ ጥያቄ ልጠይቅህ። እሷን ለመመለስ እየሮጥክ ራስን እያጣህ ነው ወይስ ራስን እየገነባህ ነው? ምናልባት እሷ እንድትናፍቅህ ትፈልጋለህ፣ እንደገና እንድትፈልግህ ትፈልጋለህ፣ እንደገና ወደ ህይወት እንድትመለስ ትመኛለህ። ነገር ግን ምናልባት እሷን ለማስመለስ የምትፈልገው የመጀመሪያው ሰው እሷ ሳትሆን የቀድሞ አንተ ብትሆንስ? በዚህ ቪዲዮ እሷን ለማሳደድ ሳይሆን ከተወችህ በኋላ ራስን እንዴት መሰብሰብ፣ ምን ማቆምና እንዴት የራስን ዋጋ እንደገና መገንባት እንዳለብን እንመለከታለን። ምክንያቱም እሷ እንድትፈልግህ ከማድረግ የበለጠ ዋጋ ያለው ነገር እሷ ብትመለስም ባትመለስም ራስን እንዳታጣ ማድረግ ነው። አንደኛ፣ ዝምታን ማብዛት። አንድ ሴት ጥላቸው ከሄደች በኋላ ብዙ ወንዶች የሚያደርጉት ትልቁ ስህተት ከኋላዋ መሮጥ ነው። ደጋግመው ይደውላሉ፣ መልእክት ይልካሉ፣ ምን ተፈጠረ ብሎ ይጠይቃሉ። ባክሽ ተመለሺ፣ እኔ እቀየራለሁ እያሉም ይለምናሉ። እስቲ አንድ ነገር አስብ። ሰው ከአንተ ርቆ ለመሄድ ወስኖ ከሆነ ከኋላው መሮጥ ልቡን ይመልሷል ብለህ ታስባለህ? በእርግጠኝነት የምነግርህ ነገር ቢኖር ላለመመለስ የወሰነን ሰው መመለስ በጣም ከባድ ነው የሚሆነው። ስለዚህ እሷ ከሄደች በኋላ ዝምታን ምረጥ። ይህ ዝምታ ግን እሷን ለመቅጣት አይደለም፣ እንድትጨነቅ፣ እንድትቀና ወይንም እንድትመለስ ለማስገደድም አይደለም። የራስን ክብር ለመጠበቅና የሁለታችሁም ቦታ ለመስጠት ነው። ምክንያቱም ሁሌ ከኋላ እየሮጥክ ደጋግመህ እየጠየካት ከሆነ ለማሰብ እንኳን ቦታ አትሰጣትም። አንተም በየቀኑ እሷ ላይ በማተኮር ራስን ታዳክማለህ። ነገር ግን ስትቆም፣ ስትርቅና ህይወትን ስትቀጥል እሷም ራሷን እንድትጠይቅ እድል ይኖራታል። እና ከዚህ በላይ ይህ ጊዜ ለአንተ ይጠቅምሃል። ከእሷ ምላሽ ጋር ተያይዘህ ከመኖር ይልቅ ወደ ራስህ ትመለሳለህ። ስራህን ትሰራለህ፣ ግቦችን ታስታውሳለህ፣ ራስህን ትገነባለህ። እሷ ብትመለስ በእሷ ፍቃድ ትመለሳለች፣ ባትመለስ ግን አንተ ራስን አታጣም። ስለዚህ ዝምታን እንደ የፍቅር ጨዋታ ተጠቀምበት፣ እንደ ራስ ማክበርን ተጠቀምበት። አንዳንድ ጊዜ ብዙ ቃላት የማይናገሩት አንድ ነገር ዝምታ ይናገራል። እወድሻለሁ ግን ራሴን እስከማጣት ድረስ አልከተልሽም የሚለው። ሁለተኛው፣ እንዴት ልመልሳት ብሎ መጨነቅ ማቆም። እሷ ከሄደች በኋላ አእምሮህ አንድ ጥያቄ ላይ ሊጣበቅ ይችላል። እንዴት እንደገና ልመልሳት? ምን ብዬ ልጻፍላት? መቼ ልደውልላት? ምን አድርጌ እንደገና እንድትወደኝ ማድረግ እችላለሁ? ሌላ ሰው አግኝታ ይሆን? እኔን እያሰበች ይሆን? እነዚህ ጥያቄዎች ቀንና ሌሊት እያሰብክ ራስን ታዳክማለህ። ስልክህን በየደቂቃው ትመለከታለህ። መልእክት መጥቶ ይሆን ብለህ ትጠብቃለህ። እሷ የሌለችበትን ቦታ ለመሙላት ስትሞክር ግን ራስህን በጭንቀት ትሞላለህ። እስቲ ግን ቁምና ራስን ጠይቅ። እሷን መመለስ የማልችለውን ነገር እየሞከርኩ ራሴን ለምን አስጨንቃለሁ? እውነቱ አንድ ነው። አንተ የምትቆጣጠረውን የአንተን ድርጊት እንጂ የእሷን ልብ አይደለም። እሷ መመለስ ከፈለገች በራሷ ፍቃድ ትመለሳለች። ካልፈለገች ደግሞ ሌሊቱን ሙሉ ብትጨነቅ፣ 100 መልእክት ብትልክና 1000 ጊዜ ምን ላድርግ ብትል ውሳኔዋን ማስቀየር አትችልም። ስለዚህ እንዴት ልመልሳት የሚለውን ጥያቄ ቀይረው። እሷ ብትመለስም ባትመለስም የራሴን ህይወት እንዴት እገነባለሁ ብለህ ራስን ጠይቅ። የተውከውን ስራ ቀጥል። ግቦችን እንደገና ያዝ። ራስን አሳድግ። ከሰዎች ጋር ተገናኝ። የወደፊትህን አስብ። ቀንህን በእሷ ምላሽ ላይ ሳይሆን በራስህ እድገት ላይ አድርግ። ምክንያቱም እሷን ለመመለስ እየተጨነቅክ ራስን ካጣህ ብትመልሳትም የተሸነፍከው አንተ ነህ። ስለዚህ እሷን መመለስ የሚቻልበት መንገድ ከመፈለግህ በፊት ራስን ከዚህ ጭንቀት አውጣ። እሷን ማጣት ሊያሳምምህ ይችላል። ራስን ማጣት ግን እንዲሁ ቀላል አይሆንልህም። ሶስተኛው፣ ግዴለሽነትን እንደ መሳሪያ ተጠቀም። አንድ ሴት ከተወችህ በኋላ አእምሮ ሁሌ እሷ ላይ ሊሆን ይችላል። ምን እያደረገች ነው? ማንን እያየች ነው? እኔን እያሰበች ይሆን? ለምን መልእክት አላከችም ብለህ በየቀኑ ራስን ታዳክማለህ። ግን እዚህ ላይ አንድ ውሳኔ ውሰድ። ሁሉንም ነገር ማወቅ አለብኝ የሚለውን ፍላጎት ተወው። የምትለጥፈውን ሁሉ አትከታተል። መልእክት እንዳለ በየደቂቃው አትመልከት። ከማን ጋር እንደምትውል አትመርምር። ለምን እንደተቀየረች በየሌሊቱ አትፈልግ። ግዴለሽነት ማለት እሷን መጥላት አይደለም። የማትቆጣጠረውን ነገር ለመቆጣጠር መሞከር ማቆም ነው። እሷ ምን ታስባለች? የእሷ ጉዳይ ነው። ትመለሳለች፣ የእሷ ውሳኔ ነው። አንተ ግን የራስን ህይወት መቆጣጠር ትችላለህ። እና እዚህ ላይ ነው ግዴለሽነት ኃይል የሚሆነው። ምላሿን ከመጠበቅ ይልቅ ስራህን ትሰራለህ። አራተኛውና የመጨረሻው፣ ንጽጽር ውስጥ እንዳትገባ ወይንም እሷን ለማስቀናት እንዳትሞክር። እሷ ከተወች በኋላ
አእምሮህ በቀላሉ ወደ ንጽጽር ሊገባ ይችላል። እኔ የበለጠ የተሻለ ሰው አገኘች፣ እኔ ምን ጎደለኝ፣ ሌላው ምን አለው እኔ የሌለኝ ብለህ ራስን ማወዳደር ትጀምራለህ። እዚህ ላይ ግን ቁም። የአንድ ሰው ምርጫ የአንተን ዋጋ ይወስነው። እሷ ሌላ ሰው መርጣ ከሆነ ያ ሰው ከአንተ የተሻለ ሰው ነው ማለት አይደለም። ሰዎች የሚመርጡት በብዙ ምክንያቶች ነው። አንተም ራስህን ከሌላ ሰው ጋር በማወዳደር የራስህን ሰላም አታጥፋ። እዚያ ደግሞ አንድ ሌላ ፈተና ይመጣል። እሷን ለማስቀናት መሞከር፣ ሌላ ሴት አግኝቻለሁ ብለህ ፎቶ መለጠፍ፣ ሆን ብለህ ከሌሎች ሴቶች ጋር ራስን ማሳየት፣ እሷ እንድታይህ ብለህ የተለያዩ ነገሮችን ማድረግ። እነዚህን ሁሉ በውስጥህ እሷ እንድታየኝ እፈልጋለሁ የሚለውን ስሜት ያሳያሉ። ግን እውነተኛው ጥንካሬ ይህ አይደለም። እሷን ለማስቀናት ሳይሆን ራስን ለማሳደግ ኑር። አዲስ ሰው ካገኘህም እሷን ለማስቀናት አትጠቀምበት። ሌላ ሰው የቀድሞ ግንኙነትን ለማስመለስ መሳሪያ አይደለም። ሰው ስለሆነ ክብር ይገባዋል። እስቲ ራስን ጠይቅ። እሷ ብታየኝ እንድትቀና ነው የምፈልገው ወይስ እኔ በእውነት ህይወቴን ቀጥዬ መሄድ ነው የምፈልገው? መልሱ ይህ ብዙ ነገር ያሳይሃል። እሷ ምን እንደምታስብ፣ ማንን እንደምትመርጥና እንደምትቀና ከመጨነቅ ይልቅ አንተ ማን መሆን እንደምትፈልግ ላይ ትኩረት አድርግ። ምክንያቱም እሷን ለማስቀናት ስትሞክር አሁንም ህይወትህ በእሷ ዙሪያ እየዞረ ነው። ስለዚህ ለእሷ ለማስቀናት አትኖር። አንተ የምትኮራበትን ህይወትን ገንባ። መጨረሻ አንድ ነገር አትርሳ። አንዲት ሴት ከህይወትህ መውጣቷ የህይወትህ ፍጻሜ አይገልጽም። እሷ ሄደች ብለህ ከኋላዋ መሮጥ፣ ማልቀስ፣ መለመን፣ እንድትቀና መሞከር ወይንም በየቀኑ ምን እያደረገች እንዳለች መከታተል ራስን የበለጠ ይጎዳሃል። አንዳንድ ጊዜ የሚያስፈልግህ እሷ የምትመለስበት ብልሃት ሳይሆን ራስን የምትመልስበት ጥንካሬ ነው። ስለዚህ ዝምታን ምረጥ። ከኋላዋ መሮጥ አቁም። ከሌሎች ወንዶች ጋር ራስን አታወዳደር። ከዚህ ይልቅ የጠፋውን ጊዜህን መልስ። ግቦችን እንደገና ያዝ። ራስን አሳድግ። እሷ እንደገና ብትፈልግህ ይህ በእሷ ፍቃድ ይወሰናል። ባትፈልግህም ግን በህይወት መቀጠልን አታቁም። ምክንያቱም አንድ ሰው ሊተውህ ይችላል፣ አንተ ግን ራስን መተው የለብህም። እዚህን ነገሮች በሚገባ ካደረክ እሷ ባትመለስም እንኳ ራስን የተሻለ ሰው ስላደረክ የተሻለ ሰው እንደምታገኝ አልጠራጠርም። ምክንያቱም ማንም ሴት የተሻለ ወንድም ማግኘት ነው የምትፈልገው። ስለዚህ ራስን የተሻለ ሰው ለመሆን መሰረትህን በራስህ ላይ ገንባ። የዛሬ ሐሳቤ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።